የትኛውም በመንፈሳዊ መገለጥ የመጨረሻው ደረጃ ላይ የደረሰ ጥበበኛ ሊመክራችሁ የሚችላቸው 7 ዋና ዋና ምክሮች። 7ኛ ስሜትህን የማወቅ የማስተዳደር የመቆጣጠር ብቃትህን ጥግ ድረስ አዳብረው። 6ኛ ያንተ ውጤት ያንተ ስኬት በምትውልበት ቦታ በምትውልበት ማህበረሰብ ይወሰናልና የምትውልበትንና የምታድርበትን ለይተህ እወቅ። 5ኛ ያንተ በረከት በሙሉ የሚገኘው በሌሎች ሰዎች እጅ ላይ ነውና ያንን በረከት ወደውና ፈቅደው እንዲሰጡህ ከፈለክ ሰዎችን እንዴት እንደምታገለግላቸው ለይተህ እወቅ። 4ኛ በህይወት ላይ የመጣ ማንኛውም ፈተና ትምህርት ሊሰጥህ ነውና ትምህርቱን በቶሎ እስካልተማርከው ድረስም በህይወት ላይ እስክትማረው ድረስ ይደጋገማልና ከችግሩ መውጣት ከፈለክ ትምህርቱን በፍጥነት ተማረው። 3ኛ ማንኛውም ፍጥረት ከፈጣሪው ጋር ሊነጋገርበት የሚችልበት ብቸኛው መስመር ጸሎት ነውና እንዴት እንደምትጸልይ ጠንቅቀህ እወቅ። 2ኛ የፈጣሪን ህልውናና ህግና ስርዓት ልታቀበት የምትችልበት ብቸኛው መስመር የፍጥረታት ስርዓት ነውና በምትችለው አቅም ተፈጥሮን መርምር፣ ከተፈጥሮ ጋር ተገናኝ። 1ኛና የመጨረሻው ከፈጣሪ በታች ከፍጥረት በላይ ያለው ብቸኛው ኃይል እምነት ነውና በፈጣሪ ላይ ጽኑ የማይነቃነቅ እምነት ይኑርህ። እናንተስ የትኛው ላይ ጎበዝ ናችሁ? የቀረ የምትሉትም ካለ ኮመንት ላይ አሳውቁኝ። ይመቻችሁ።